የማታ ድፍረት ግን በጣም ገርሞኛል። ማለት ይሄን ያልደፈር የሚያስብል ነገር ምን አደረኩ? አለቃ አንተ ተዚህ ማደረ ድፍረት አይደል? መቼም ከሷ ትእዛዝ ውጪ እዚህ የምታድር አይመስለኝም ነበር። የግዴታ ሊቆርጥላት ስለሚገባ ነው ይሄን ያደረኩት። ሄሎ ደርሻለሁ። እሺ ቶሎ በላፍተር እጅህን ወደ ላይ ጭንቅላትን ነው የማፈርሰው። ሰምተኛል አይደል? እንዴት አገኛችሁ? ማላገኝ መስሎ ነበር። አሁን እጅህን ወደ ላይ እጅህን ወደ ላይ አድርግ። አንተ አሰራም እንዴ? እጅህን ወደ ላይ አድርጋችሁ እንዳላችሁ ተንበርከክ ብያለሁ። ይቅርታ አድርጊ። እኔ በመንገድሽ አልገባሁም። ሁለታችንንም የፍቅር መንገድ ነው ያገናኛል። እኔም እወደዋለሁ፣ እሱም በጣም ያፈቅረኛል። ዝም በይ እባክሽ፣ በቃሽ። እኔ ከዚህ በላይ ምንም እንድታወሪኝ አልፈልግም። ሌላ ምንም አማራጭ የለኝም። ርብቃ፣ እውነቱ ይሄ ነው። አምነሽ ብትቀበይ ነው የሚሻልሽ። ሚኪያስ የማህሌት አጋዥ ባዘዘው መሰረት ብሩን ለመስጠት ወስኗል። ብሩን ከሰጠው በኋላ የእውነተኛ ብር መሆኑን እስከማረጋገጥ ከቤት እንዳትወጣ ከዛ ውጭላችን ይፈርሳል ብሎታል። ዛሬ ሚኪያስና ተከስተ ትልቅ ስራ ሰርተዋል። ምን መስላቸው ያደረጉት? ብሩን ሲሰጡት ከሻንጣው ውስጥ ጂፒኤስ ገጥመውበት ነበር። ነገር ግን በጂፒኤስ ሲከታተሉ የነበሩት ተከስተ እንቅልፍ ጥሎታል። የማህሌት አጋዥ ብሩን ሚኪያስ ሊሰጠው እንደሆነ ሲያቅ ማህሌትን ብሩን ይዘን ከዚህ ሀገር ይችሽ ልጥፋ፣ ከዚህ በፊት የበደልኩሽ ልክስሽ እፈልጋለሁ ብሏታል። ማህሌትም እንዴት ነው ከአንተ ጋር ልጠፋ የምችለው? ከምጠለው ሰው ጋር አብሬ መሆን አልፈልግም ብለዋለች። በስተመጨረሻም ብሩኬና ልዕልት አብረው አድረዋል። ብሩኬ ከዚህ በኋላ ማንም ከልዕልት ሊለየው እንደማይችልና የወደፊት ሚስቴ አንቺና አንቺ ነሽ ብሏታል። ግን ደግሞ አንድ ነገር አስጨንቆታል። የልጆቹ ነገር በዚህ ሰዓት ከአጅ ጋር ፍቅር መጀመሪያም ቢያውቁ ሞራላቸው ይጎዳል ብሎ ትንሽ ተጨንቋል። ልዕልትን በበኩሏ የእንጀራ እናት መሆኔን አምኖ ይቀበሉ ይሆን ብላ ተጨንቃለች። በነገራችን ላይ ልጆቹ ልዕልትን በጣም ነው የሚወዷት። ሁለቶቹ ቢጋቡ ደስተኛ የሚሆኑን ይመስለኝ። ርብቃ ብሩኬ ከቤት ወጥቶ በማደሩ በጣም ተናዳበታለች። በሱ ፍቅርም እያበደች ነው። እነ ሚኪ አጋቹ የት አካባቢ እንዳለ በጂፒኤስ ደርሰውበታል። አቶ ዘነበ ብሩኬ ከልዕልት ጋር አብሮ እንደመጣ አውቀዋል። ከልዕልት ጋር በመሆኑም በጣም ደስተኛ ሆኗል። ግን አቶ ዘነበ አንድ ያላወቁት ነገር አለ። ልጁ ርብቃ ብሩኬ እንደምታፈቅር አያውቅም። ያወቀ ዕለት ግን እሱም እንደ ልጁ ማበዱ ነው። ርብቃ ብሩኬን የሆነ ሆኗል። ከዚህ በኋላ ግን ከልዕልት ያለህን ነገር በሙሉ ታቆማለህ ብለዋለች። ብሩኬም እንደማይችልና ልዕልት እንደሚያፈቅራት ነግሯታል። ይህንን ነገር ደግሞ አምና መቀበል እንዳለባት አሳውቋታል። የማህሌት አጋጅ ከሚኪያስ የተላከለት ብር ከእጁ ገብቷል። ግን ያላወቀው ነገር በሻንጣው ውስጥ አብሮ ጂፒኤስ እንደተገጠመ አላወቀም ነበር። ለዚህ ነበር እነ ሚኪያስ ያለምንም ልፋት ሊይዙት የቻሉት። አጋጁ ብሩን ይዞ ወደ ማህሌት ሳይሆን ወደ አንድ ህንፃ ነበር የወጣው። በዚህ አጋጣሚ ነበር እነ ሚኪያስ ብሩን ሳያሸሸው በጂፒኤሱ ተከታትለው ያዙት። ግን ደግሞ ማህሌትን ማግኘት አልቻሉ ነበር። ስለዚህ አጋጁ በህይወት የመቆየት ተስፋም አለው። ነገራችን ላይ ሚኪያስ አጋጁን በጣም ነው የሚፈራው። አቶ ዘነበና ብሩኬ የዕለት ወጪ የሚሆን እንደቸገራቸውና ስራ መስራት እንዳለባቸው ተስማምተዋል። የስራ መጀመሪያ ገንዘብም የሰናይት የሰጣትን ገንዘብ ሊቀበል ነው ያስበው። ይሄም ሌላ ችግር ነው። ርብቃ የልዕልት ደውላ ብሩኬ እንድትተውላት እያለቀሰች ለምናታለች። ካልተውሽልኝ ግን ለሚፈጠረው ነገር ሙሉ በሙሉ ኃላፊነት ትወስጃለሽ ብላታለች። ልዕልትም በእልህ ተነሳስተሽ የማይሆን ነገር እንዳታደርጊ ብላለች። እጣ ፈንታሽንም በጊዜ ብትፈልጊ ነው የሚሻልሽ፣ ብሩኬ መቼም ቢሆን ያንቺ ሊሆን አይችልም ብላለች። ይህን ነገር ስትሰማ ርብቃ የልብ ድካሟ ተነስቶባታል። አይ ፍቅር። ለማንኛውም በቀጣይ ክፍል እስከምንገናኝ መልካም ጊዜ።